እንኳን ወደ ድንቅ ታሪኮች በድጋሚ በሰላም መጡ። ዛሬ የምንመለከተው ስለ ጥንታዊቷ ኢትዮጵያ ታላቅነት ምስክር ስለሆነውና ዓለምን ስለሚያስደንቀው የአክሱም ሐውልት ምስጢር ይሆናል። ይህ ግዙፍ ድንጋይ እንዴት ተቀረጸ? እንዴትስ ቆመ? አብራችሁን ቆዩ። የአክሱም ሐውልቶች ከ1700 ዓመታት በፊት የተገነቡ ናቸው። የሚገርመው ግን እነዚህ ሐውልቶች የተሰሩት ከአንድ ወጥ ድንጋይ መሆኑ ነው። ትልቁ ሐውልት ከ500 ቶን በላይ ይመዝናል። ይህ በዓለም ላይ ካሉ ረጅምና ከአንድ ድንጋይ ከተሰሩ ቅርሶች አንዱ ያደርገዋል። ምስጢሩ ያለው እዚህ ጋር ነው። በዚያ ዘመን እንደ ዛሬው ዘመናዊ ክሬን ወይም ማሽኖች ሳይኖሩ አባቶቻችን ያንን ግዙፍ ድንጋይ ከ4 ኪሎ ሜትር ርቀት ላይ ካለው የድንጋይ መፈልፈያ ቦታ እንዴት አምጥተው አቆሙት? አንዳንዶች በዝሆን ጉልበት ነው ይላሉ፣ ሌሎች ደግሞ እጅግ የረቀቀ ጥንታዊ ቴክኖሎጂ እንደነበራቸው ያምናሉ። ይህ የታሪካችን ኩራት የሆነው ቅርስ ዛሬም ድረስ ለዓለም ተመራማሪዎች እንቆቅልሽ ሆኖ ቀጥሏል። እናንተስ አባቶቻችን ይህን ድንቅ ሥራ እንዴት የሰሩት ይመስላችኋል? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ድንቅ ታሪክ እስከምንገናኝ ቻው።